አርጀንቲናውያን ኮከባቸውን በዋንጫ ሊሸኙት ተዋደቁ። ተሳካላቸው። በማራዶና የእጅ ኳስ ጎል ያልሻረ ቁስል ያለባቸው እንግሊዞች ያለመታከት መፋለም ሲገባቸው አፈገፈጉ። በመጨረሻም ህልማቸው መከነ። ስብራታቸውን አንቶኒዮ ጎርደን ጠገነው ሲባል የቶማስ ቱሄልን የጨዋታ ለውጥ እንግሊዝን ዋጋ አስከፈለ። ጦርነት በሚመስለው ጠንካራ ፍልሚያ አርጀንቲና ድል በድል ሆነች። ዳግም ኮከቧን በዋንጫ ልትሞሽር ወሰነች። እንግሊዛውያን ሜሲን ሲያሳድዱ ማርቲኔዝ ቀጣቸው። የግቦቹ መነሻ ሜሲ ቅስማቸውን ሰበረው። እንግሊዝ ካገባች በኋላ ቆመች። ስካሎኒ 3 ተጫዋቾችን ቀይሮ ጨዋታውን አጋለው። ዲክላን ራይዝና ጄምስ ከተቀየሩ በኋላ እንግሊዝ እርቃኗን ቀረች። ሻምፒዮኗ አርጀንቲና ለተከታታይ ዓመት ለፍጻሜ ደርሳ ታሪክ ሰራች። እንግሊዞች 60 ዓመት የጠበቁት የዋንጫ ህልም ጨነገፈ። በአንድ እጃቸው የጨበጡትን ዋንጫ አሳልፈው ሰጡ። አርጀንቲና 2 እንግሊዝ 1 አለቀ። እግር ኳስ ለጎልማሳው ሜሲ አደላች። አርጀንቲናውያን ለሀገራቸውም ለኮከባቸውም ተዋደቁ። በዋንጫ ሊሸኙት ዋጋ ከፈሉ። ሜሲ ለሁለቱም የአርጀንቲና ግቦች አመቻችቶ በመስጠት ኮከብ ሆኖ አመሸ። በዓለም ዋንጫ 8 ጎል አስቆጥሮ 4 አመቻችቶ አቀበለ። የሜሲ የማይታመን ብቃት በ39 ዓመት ዕድሜው እንደቀጠለ ነው። 46 ሀገራት ተሸኙ። አርጀንቲናና ስፔን ለዋንጫው ክብር ታጩ። ቀጣይ የአርጀንቲና ፈተና ኳስ ስታሽሞነሙን የሚያምርባት ስፔን ትሆናለች። ጎል የሚያስቆጥሩትን ብዙዎች ያመሰግኗቸዋል፣ ጎል የሚፈጥሩትን ደግሞ ጥቂቶች ብቻ። የሜሲ እግሮች ግን ሁለቱንም ያውቃሉ። እነርሱ ሜዳ ውስጥ ይጮሃሉ። ከወጣቱ እስከ ጎልማሳው፣ ከአድናቂው እስከ ጠላቱ እርሱን ለማሸማቀቅ ይፍጨረጨራሉ። እርሱ ግን አይመልስም፣ ዝምታን ይመርጣል። ከዚያ በኋላ ግን እግሮቹ ይናገራሉ፣ ከማንኛውም ቃል በላይ፣ ከማንኛውም ጩኸት በላይ። ምክንያቱም እርሱ የዘመናችን ባለትልቅ ስሙ ሊዮን አንድሬስ ሜሲ ነው። የዛሬዋ እንግሊዝ በሌሎች ፊት አንበሳ ነበረች። በሜሲ ፊት ግን ያ አንበሳ ራሱን በድመት ሂሳብ እንደሚያይ ይሆናል። የሜሲዋ አርጀንቲና ድል የጉልበት አይደለም፣ 10 ደቂቃ የሚበቃው የስውር ጥበብ ውጤት እንጂ። አርጀንቲና አሁንም አርጀንቲና ሆና እንድትቀጥል የሜሲ 2 የጎል ዕድል ፈጠራዎች ከቃላት በላይ ትርጉም ነበራቸው። በእርሱም አርጀንቲና ከ4 ዓመት በፊት ያነሳችውን የዓለም ዋንጫ ለመድገም ወደ ፍጻሜው ተመለሰች። ጎል የሚያስቆጥሩትን ብዙዎች ያመሰግናሉ፣ ጎል የሚፈጥሩትን ግን ጥቂቶች ብቻ ያስታውሳሉ። የሜሲ እግሮች ግን ሁለቱንም ያውቃሉ። ሊዮን ሜሲ በእግር ኳስ ሜዳ ላይ ሊዮን ሜሲን መመልከት ማለት የሰው ልጅ አካላዊ ክህሎት ከከፍተኛ የጥበብ ፍልስፍና ጋር ሲዋሃድ መመልከት ነው። ይህ ሰው በሜዳ ላይ የሚፈጽማቸው እንቅስቃሴዎች የኳስ ጨዋታን ከቀላል ስፖርትነት ወደ ውስብስብ ጥበብ ከፍ ያደርጉታል። ሜሲ በአካል መጠኑ ሲታይ ተራ ሰው ቢመስልም በአእምሮ ግን የጨዋታውን ጥልቅ አልጎሪዝም በመቆጣጠር ሌሎች ተጫዋቾች የማይመለከቷቸውን ክፍተቶች በመፍጠርና በመጠቀም የሜዳውን ገጽታ ይቆጣጠራል። በእሱ እግር ስር የምትሽከረከረው ኳስ የፊዚክስ ህጎችን የምትፈታተንና የሰው ልጅ የሰውነት ቅንጅት ምን ያህል ሊሰራ እንደሚችል የሚያሳይ ተአምራዊ መግለጫ ትሆናለች። በከፍተኛ ጫና ውስጥ ሆኖ እንኳን ሳይቀር የመረጋጋትን ጥበብ መላበሱ የሜሲ ትልቁ የጥንካሬ ማሳያ ነው። የ2022ቱ ዓለም ዋንጫን ድል ስናስብ እሱ ያነሳው ዋንጫ ብቻ ሳይሆን ለዓመታት የዘለቀውን የትግል ጉዞ አክሊል ጭምር ነው። በዚያ ድል ወቅት የታየው የእርካታ እንባ በቢሊዮኖች የሚቆጠሩ ሰዎችን በአንድ አፍታ በአንድ ስሜት ያሰረ ትልቅ የህይወት ትምህርት ነው። በቡድን ውስጥም ቢሆን ለወጣት ተጫዋቾች የሚያሳየው የወንድምነት ክብር ስኬትን ከራሱ በላይ ለጋራ ዓላማ እንደሚያውል የሚያሳይ የጀግንነት ምልክት ነው። የሜሲ ተጽዕኖ በኳስ ሜዳ ብቻ የሚወሰን ሳይሆን እንደ አንድ ግለሰብ በሚያመጣው ባለብዙ እጥፍ ተጽዕኖ አማካኝነት በመላው ዓለም ላይ ተሰራጭቷል። አንድ ክለብ እሱን ሲያስፈርም የሚፈጠረው የኢኮኖሚና የዝና መነቃቃት በአንድ ሰው አእምሮና ችሎታ ላይ የተመሰረተ ትልቅ የኃይል ማዕከል መሆኑን ያሳያል። የዚህ ድንቅ ሰው ታሪክ ለትውልድ የሚተላለፍ ትልቅ የህይወት አሻራ ነው። ሜሲ በትጋት ዓለምን የመቆጣጠር ችሎታው ለወጣቶች ትልቅ ትምህርት ነው። እውነተኛ ታላቅነት በሚታዩ የጥበብ አሻራዎች እንደሚለካ የሜሲ ህይወት በግልጽ ያሳያል። የሜሲ ውርስ የሚቀጥለው በሜዳው ላይ በቆዩት ውጤቶች ብቻ ሳይሆን ህልሙን ለማሳካት የሚታገል እያንዳንዱ ወጣት በሚከተለው የህይወት አቅጣጫ ውስጥ ነው። የትውልድ ቅብብሎሽ እግር ኳስን ከስፖርታዊ ጨዋነት ከፍ በማድረግ የሰው ልጅ ታሪክን የሚያገናኝ የጊዜ ማሽን አድርጎ መመልከት ይቻላል። ሜሲና ያማል በሜዳው ላይ ሲገናኙ የሚታየው ክስተት የሁለት የተለያዩ ጊዜ ዘመናት በአንድ ኳስ ዙሪያ ሲሽከረከሩ የሚፈጠር ገጠመኝ ነው። ሜሲ የመጀመሪያ ዋንጫውን ባነሳበት ወቅት ያማል ገና ያልተወለደ እንደነበር ሲታሰብ የሁለቱ ተጫዋቾች መገናኛ የዓመታት ልዩነት በአንድ የኳስ ቅብብል ውስጥ የሚያዋሃድ ታሪካዊ ድልድይ ይፈጥራል። ይህ የጊዜ መስመር መገናኘት ያለፈው ዘመን ታላቅነትና የወደፊቱ ተስፋ የተቆራኙበት
የሰው ልጅ ስኬት መገለጫ ነው። የሜሲ የታሪክ መዝገብና የያማል አዲስ አድማስ የመቅደድ ጉጉት ሲገናኙ የእግር ኳስን የማያቋርጥ የለውጥ ሂደት በግልጽ ይስተዋላል። አንድ ተጫዋች ምን መሆን እንደሚቻል በሚያሳየው የክብር ብርሃን ሲያንጸባርቅ፣ ሌላኛው ደግሞ ያንን ታሪክ መነሻ በማድረግ ምን ያህል ከፍታ መድረስ እንደሚቻል ይፈትናል። ይህ የታሪክና የተስፋ መስተጋብር እግር ኳስን የትውልዶችን ቅብብሎሽ የሚያሳይ ህያው መድረክ ያደርገዋል። የሜሲ የክብር ዘመን ለያማል እንደ ካርታ ሲያገለግል፣ ያማል የሚያሳየው አዲስ ብቃት ደግሞ የህልም አድማስን በማስፋት ቀጣዩን የታሪክ መጽሐፍ እየጻፈ ይገኛል። ይህ መስተጋብር በእያንዳንዱ ሰው የህይወት ጉዞ ውስጥ የሚንጸባረቀው እውነት ሰዎች በአንድ ወቅት የታሪክ ባለቤት ሆነው በሌላኛው ደግሞ መንገዳቸውን ለሚተኩ ተመልካቾች የሚለቁበት ተፈጥሯዊ ሂደት መሆኑን ያስታውሳል። ሜሲ በያማል አይን ውስጥ የራሱን የድሮ ክብር ቀን ሲመለከት፣ ያማል ደግሞ በሜሲ ድርጊት ውስጥ የራሱን የወደፊት ስኬት ሲቃኝ፣ የስፖርቱ መድረክ የሰው ልጅ ታሪክ በፍጥነት የሚያፋጥን አስማታዊ መስታወት መሆኑ ይረጋገጣል። የሰው ልጅ ታሪክ አፈ ታሪኮች ሲያልፉና አዲስ ተስፋዎች ሲተኩ በየጊዜው በአዲስ መልክ የሚጻፉ መሆኑ ይህንን ቅብብሎሽ ለሚያስተውሉ ሰዎች ጥልቅ ስሜትን ይፈጥራል። ይህ አስደናቂ ክስተት በአንድ ጨዋታ ወቅት በሚፈጠርበት ጊዜ የቴሌቪዥን ተመልካቾች ቁጥር ከፍ ማለት የቀደመውን ትውልድ ማክበርና የአዲሱን መምጣት የመጠበቅ የጋራ ውስጣዊ ፍላጎት መገለጫ ነው። በ90 ደቂቃ ውስጥ የሚታየው ይህ ታሪካዊ መስተጋብር የሰው ልጅ ትውልድን ከትውልድ ጋር የማገናኘትና የመተካካት ፍላጎት ምን ያህል ጥልቅ እንደሆነ የሚያሳይ ምስክር ነው። እግር ኳስ የሰው ልጅን ታሪክ በፍጥነት እያፋጠነ ትናንትን ከዛሬና ዛሬን ከነገ ጋር እያቆራኘ በሜዳው ላይ የሚጽፍ የጊዜ ማሽን መሆኑን ማንም ሊክደው አይችልም።